ለሁለት ዓመታት ጠበቀችው። እሱ ግን ፈጽሞ ሊቀየር አልቻለም። እሱን መውደድ ስላቆመች አይደለም ትታው ሄደችው በመጨረሻ አንድ እውነት ስለገባት ነው። እሷን ለማግኘት ግማሽ መንገድ እንኳን ሊመጣ ፈጽሞ ለማይፈልግ ሰው ፍቅሯን ስትሰጥ ስለነበረ ነው። ለሁለት ዓመት 2 ሙሉ ዓመታት መጠበቅ፣ ተስፋ ማድረግ፣ ማንም እንዳያት መታጠቢያ ቤት ውስጥ መደበቅና ማልቀስ፣ ፈጽሞ ይቅር አልልም ብላ የማለችባቸውን ነገሮች ይቅር ማለት፣ ለቤተሰቦቿ፣ ለጓደኞቿ፣ ለራሷም ጭምር ለሱ ሰበብ መረርደር። እናም ከሁሉም በላይ የሚያመው ነገር ለሷ መሰባበር ምን ያህል ተቃርባ እንደነበር ጭራሹንም አላስተዋለችውም ነበር። በአንድ ግንኙነት ውስጥ መቆየት ከነበረብሽ ጊዜ በላይ ረዘም ላለ ጊዜ ቆይተሽ የሚያውቅ ከሆነ ግንኙነቱ ጥሩ ስለነበረ ሳይሆን ነገሮች ይሻሻላሉ ብለሽ ተስፋ በማድረግ ብቻ። ይህ ቪዲዮ ላንቺ ነው። አብረሽኝ ቆይ። ምክንያቱም አሁን የማጋራሽ ነገር ስለ ፍቅር፣ ስለ ለውጥና ስለ ራስን ማክበር ከምትሰሚው ነገር ሁሉ እጅግ በጣም አስፈላጊ ሊሆን ይችላል። ሁላችንም ሰምተነዋል። ሰዎች ሊቀየሩ ይችላሉ። አዎ ሰዎች ሊቀየሩ ይችላሉ። ነገር ግን ማንም ሰው የማይነግርሽ ነገር አለ። ለውጥ የሚያመጣው ያ ሰው ራሱን ለመለወጥ በትክክል ሲፈልግ ብቻ ነው እንጂ አንቺ ስለፈለግሽ አይደለም። ዛሬ በግንኙነቶች ውስጥ ስለሚታየው እጅግ በጣም ልብን ከሚሰብሩ ልምዶች አንዱን እናወራለን። የመጠበቅ ጨዋታ፣ ዘ ዌይቲንግ ጌም። ያ ለአንድ ሰው ጥልቅ ፍቅር የሚኖርሽ የሱን መልካም እምቅ ችሎታ ወይም ፖቴንሻል የምታይበት እና ፍቅሬ እሱን ለመቀየር በቂ ይሆናል ብለሽ በማመን እዚያው ለመቆየት የምትመርጭበት አሳማሚ ወቅት። ብልህና አፍቃሪ የሆኑ ሰዎች ለምን በዚህ ወጥመድ ውስጥ እንደሚወድቁ እናወራለን። ስለ ንቦና ስለዚህ ነገር ምን ይላል እና መጠበቅ ከተስፋነት አልፎ ወደ ራስን ማጥፋት ወይም ማውደም መሸጋገሩን እንዴት ማወቅ እንደምንችል እንመለከታለን። ይህ ስሜት የሚነካ ይሆናል። ለራስሽ የቀረበ መስሎ ሊሰማሽ ይችላል። ለመርሳት የሞከርሽውን ነገር ሊቀሰቅስ ይችላል። ነገር ግን የዚህ ቪዲዮ ማጠቃለያ ላይ ስንደርስ ግልጽነት ይኖርሻል። እውነተኛ የሆነ ግልጽነት። ወደ ጉዳዩ እንግባ። እያንዳንዱ ረጅም እና አሳማሚ ግንኙነት የሚጀምረው በተመሳሳይ መንገድ ነው። በማስጠንቀቂያ ምልክቶች ወይም ሬድ ፍላግስ በምንለው አይደለም። በጠብም አይደለም። የሚጀምረው ውብ በሆነ ነገር ነው። በአንቺና በሱ መካከል በጣም ብርቅ እንደሆነ በሚሰማ ግንኙነት፣ ምናልባትም በህይወትሽ ለመጀመሪያ ጊዜ በትክክል እንደታየሽ የሚያደርግሽ ሰው። ለምረትም በትክክል የጀመረው በዚህ መንገድ ነበረ። እሱን ስታገኝ ዕድሜዋ 24 ነው። ስሙ ኤርሚ ይባላል። እሱ ማራኪና ቀልደኛ ነበር። ፈገግ ሲልላት ደግሞ መላው ዓለም ፍጥነቱን የቀነሰ ያህል ይሰማት ነበረ። በመጀመሪያ ላይ ሁሉም ነገር ፍጹም ነበረ። እሱ የእሷን ድምፅ ለመስማት ብቻ ይደውልላት ነበረ። አንስታ ያወራችውን ጥቃቅን ነገሮች ሁሉ ያስታውስ ነበረ። በአንድ ክፍል ውስጥ ካሉ ሰዎች ሁሉ እጅግ በጣም አስፈላጊዋ ሰው እንደሆነች እንዲሰማት ያደርጋት ነበረ። ሁልጊዜም የሚሆነው በዚህ መንገድ ነው። ቀስ በቀስ ነገሮች መቀየር ጀመሩ። እንዳለፈው በተደጋጋሚ መደወል አቆመ። ስለ ወደፊት ህይወታቸው ማውራት በሞከረች ቁጥር እሱ ቀዝቃዛ ሆነ። ስላሳዘናት ነገር ስታነሳ እሱ ለቀናት ዝም ይላል፣ ያለምንም ማብራሪያ፣ ያለምንም ይቅርታ። ሐሳቡን በማንሳቷ ራሱ ጥፋተኝነት እንዲሰማት የሚያደርጋት ረዥም ዝምታ ብቻ። ነገር ግን ምህረት እዚያው ቀጠለች። ምክንያቱም በመጀመሪያ ላይ ማን እንደነበረ ታስታውሳለች። የመጀመሪያ ማንነቱ አሁንም በሆነ ቦታ ውስጥ አለ ብላ ስለምታምን ነበረ። በጭንቀት በስጋት ወይም በህመም ውስጥ ተቀብረ ይሆን እንጂ። እናም ወጥመዱ ይህ ነው። ይህ ውብና አውዳሚ የሆነ ወጥመድ። ምክንያቱም አንድ ሰው በመጀመሪያ ላይ የተሻለውን ማንነቱን ሲያሳይሽ ልብሽ በዛ ማንነት ላይ ይቆለፋል። እናም ለዓመታት ያንን ሰው መልሰሽ ለማግኘት ትታገያለሽ። እያንዳንዱ ምልክት ያ ሰው የሱ እውነተኛ ሙሉ ማንነት እንደማይገልጸው እየነገረሽም ቢሆን እንኳን። ለውጥን የመጠበቅ ስነልቦናዊ እውነታ። እስቲ አንድ አስፈላጊ ነገር ላስረዳሽ። ይህ ደግሞ አብዛኞቹ ስለ ግንኙነት የሚያወሩ ቪዲዮዎች በጥልቀት የማይገቡበት ነገር ነው። በስነ ልቦና ውስጥ የማይቋረጥ ማጠናከሪያ የሚባል ጽንሰ ሐሳብ አለ። አጠራሩ የተወሳሰበ ቢመስልም ሐሳቡ ግን ቀላል ነው። አንድ ሰው አብዛኛውን ጊዜ በጥሩ ሁኔታ ሳይዝሽ ቀርቶ አልፎ አልፎ ግን በጥሩ ሁኔታ ሲይዝሽ ያቺ ጥሩዋ ቅጽበት በተለመደውና ጤናማ በሆነ ግንኙነት ውስጥ ከምትኖራት ዋጋ ይልቅ እጅግ የላቀ ኃይል ይኖራታል። ለምን? ምክንያቱም አእምሯችን ለዚያ ሽልማት ሱስ ይይዘዋል።
ያቺ ጥሩ ቅጽበት፣ ያቺ ጣፋጭ ድርጊት አብሮሽ የነበረበትን እና ደግና አፍቃሪ የሆነበትን ያቺን አንዲት ምሽት ያላሰብሻት ስለምትሆን ብቻ በውስጥሽ የምታሳድረው ተጽዕኖ በጣም የጠነከረ ይሆናል። አእምሮሽ ያቺን ቅጽበት ያሳድዳል፣ አጥብቆ ይዛታል። ግንኙነቱ ሊታገለት የሚገባ መሆኑን ለማረጋገጫነት ይጠቀምባታል። ይቺ በትክክል ቁማር ከጀርባዋ ካለው ስልታዊ አሰራር ጋር አንድ ነው። አልፎ አልፎ በምታገኙ ማሸነፍ ምክንያት መጫወትን ትቀጥያለሽ። ድሎች በጣም ጥቂት ናቸው፣ ነገር ግን እጅግ ኃይለኛ የሚያደርጋቸው ይህ እውነታ ነው። ስለዚህ ሰዎች ለምንድን ነው ይህን ያህል ጊዜ የቆየችው ብለው ሲጠይቁ መልሱ እሷ ደካማ ስለነበረች አይደለም። መልሱ እሷ የዋህ ስለነበረች አይደለም። መልሱ ያንቺም ሆነ የኛ አእምሮ በተፈጥሮ የተቀረጸበት መንገድ በትክክል ምላሽ እየሰጠ ስለነበረ ነው። እሷ ሞኝ አልነበረችን፣ ሰው ነበረች እንጂ። ነገር ግን ሁሉም ነገር የቀየረው እዚህ ጋር ነበረ። መጠበቅ ሁሉም ነገር እያሳጣሽ እንደሆነ የምትረጅበት ቅጽበት። እያንዳንዱ ረጅምና አሳማሚ ግንኙነት ውስጥ የሚመጣ አንድ ቅጽበት አለ። ጸጥ ያለ ቅጽበት። ሁልጊዜ ትልቅ ጸብ አይደለም፣ ሁልጊዜ አስደንጋጭ ክስተትም አይደለም። አንዳንዴ የማክሰኞ ምሽት ሊሆን ይችላል። ብቻሽን ተቀምጠሻል። እደውላለሁ ብሎሽ ሳይደውል ቀርቷል በድጋሚ። እናም ከማልቀስ ይልቅ ለጓደኛሽ ደውለሽ ስለሱ ከማውራት ይልቅ በአእምሮሽ ውስጥ ሰበብ ከመረደር ይልቅ ውስጥሽን ዝምታ ብቻ ይሰፍንበታል። በዛ ዝምታ ውስጥ ደግሞ ስትሸሽው የኖርሽው እውነት አንድ ነገር በሹክሹክታ ይነግርሻል። ይህ ነገር ፈጽሞ ሊቀየር አይችልም። ምህረት ያንን ቅጽበት ያገኘችው በአንድ ረቡዕ ቀን ነበረ። እራት አብረው ለመብላት ተነጋግረው ነበረ። የሚወደው ምግብ ቤት እየጠበቀችው ነበረ። ስጦታም ገዝታ ነበረ። ጥቃቅን ነገሮች ናቸው፣ ነገር ግን ለሷ ትልቅ ትርጉም ነበራቸው። እሱ ግን 2 ሰዓት ዘግይቶ መጣ። ምንም መልእክትም አላከላትም። የት ነበርክ ብላ ስትጠይቀው ስራ በዝቶብኝ ነበር። ሁሉም ነገር ማጋነን አለብሽ እንዴ አላት። እሷም ለሱ ያዘጋጀችውን ስጦታ ተመለከተች፣ ዙሪያዋን ተመለከተች። እዛ የነበሩት ሰዎች ሁሉ ወጥተው በአዲስ ሰው ተተክተዋል። ነገር ግን ምንም አልተከራከረችውም። ዝም ብላ በአእምሯ የተመረጥኩ ሆኖ እንዲሰማኝ 2 ዓመት ሙሉ ጠብቄዋለሁ፣ አሁንም እየጠበቅኩት ነው ስትል አሰበች። ያ ቅጽበት በጩኸት የተሞላ አልነበረም፣ በእንባም የታጀበ አልነበረም። ነገር ግን የእሷ ነፃነት መጀመሪያ ነበረ። 4ኛውን ክፍል ደግሞ ስንመለከት የወደፊት መልካሙ ባህሪ ወይም ፖቴንሻሉን ለምን በቂ አይሆንም? ለመስማት ሊከብድ የሚችላል ነገር ልንገርሽ። የአንድን ሰው ወደፊት ሊሆን የሚችለው መልካም ነገር ወይም ፖቴንሻሉን መውደድ እና አሁን ያለውን እውነተኛ ማንነቱን መውደድ በፍጹም አንድ አይደሉም። ሁላችንም ይህን አድርገናል። አንድን ሰው ስንመለከትና ወደፊት ምን ሊሆን እንደሚችል እናያለን። ምን ያህል ደግ ሊሆን እንደሚችል፣ ምን ያህል ታማኝ ሊሆን እንደሚችል፣ ምን ያህል ሊያደርግ እንደሚችል እንመለከታለን። ከፊታችን ያለው እውነተኛ ሰው ከማየት ይልቅ በአእምሮአችን ወደፊት ይሆናል ብለን በሳልነው ምናባዊ ሰው ፍቅር ውስጥ እንወድቃለን። ነገር ግን አሳማሚው እውነታ ይህ ነው። በፍቅርሽ ግፊት ውስጥ ብቻ አንድን ሰው እንዲቀየር ማድረግ አትችይም። አንድ ሰው መውደድ የምትችይው አሁን ባለው እውነተኛ ማንነቱ ብቻ ነው። ምክንያቱም ግንኙነታችሁ እንዲሰምር ያ ሰው የግድ ሌላ ሰው መሆን ካለበት ያ ግንኙነት የሚሰራው በአእምሮሽ ምናብ ውስጥ ብቻ ነው እንጂ በእውነተኛው ዓለም ላይ አይደለም። እስቲ በዚህ መንገድ አስቢው። ግንኙነታችሁ በህይወት ለመቀጠል የዚያ ሰው የወደፊት የተሻለ ማንነት የሚሻ ከሆነ አሁን ዛሬ አንቺ ያለሽው በትክክል እያሰብሽ ባለው ግንኙነት ውስጥ አይደለም። አንቺ ያለሽው ከህልም ወይም ከፖቴንሻል ጋር በሆነ ግንኙነት ውስጥ ነው። ይህ ህልም ደግሞ ከሌሊቱ 8 ሰዓት ላይ ስታለቅሺ እጅሽን አይዝሽም። ያ ህልምሽ ላንቺ አይገኝም። ያ ህልም ይቅርታ አይጠይቅሽም። እውነተኛው ግንኙነት ከፊትሽ ያለው ሰውዬ ብቻ ነው። በአእምሮሽ የሳልሽው ምናባዊ ሰው አይደለም። አንድ እውነተኛ ታሪክ ልንገርሽ፣ የአህመድና የፈቲያን ታሪክ። እስቲ ስለ አህመድና ስለ ፈቲያ ልንገራችሁ። አብረው ለ2 ዓመት ያክል ቆይተው ነበረ። ፈቲያ በአንድ ግንኙነት ውስጥ ሁሉም ነገር የምትሰጥ አይነት ሴት ነበረች። ጊዜዋን፣ ጉልበቷን፣ ታማኝነቷን አህመድ ያስብላት ነበረ። ነገር ግን ነገሮች ቁም ነገር ወደ መያዝ በተቃረቡ ቁጥር ወደኋላ የማፈግፈግ ልማድ ነበረው። ፈቲያ ስለ ቁርጠኝነት፣ ስለ ወደፊት ህይወታቸው ወይም ወዴት እያመሩ እንደሆነ ለማውራት በሞከረች ቁጥር አህመድ ራሱን ይዘጋ ነበረ ወይም ዝም ይላል።
እንዲህ ያሉ ነገሮች ይናገራል። በጣም ትጨነቂያለሽ ወይም ያን ነገር ዝም ብለን ለምን አንደርስበትም? ፈቲያም ለራሷ እሱ ጊዜ ብቻ ነው የሚያስፈልገው፣ ከዚህ በፊት ተጎድቷል፣ እኔም መታገስ አለብኝ ትል ነበረ። ስለዚህ ጠበቀችው ከበርወር። ለሱ ስትል ራሷን መቀየር ጀመረች። እሱን ላለማስቀየም ስትል ስለ ወደፊት ጊዜ ማውራቷን አቆመች። ራሷን አሳነሰች። ያነሰ ነገር ብቻ ጠየቀች። ትክክል ባልሆኑ ነገሮች ሁሉ ትክክል እንደሆነች አስመስላ ኖረች። ዋናው ነገር አህመድ መጥፎ ሰው አልነበረም። ለፈቲያ ከልቡ ያስብላት ነበረ። ነገር ግን እሱ በምቾት ውስጥ ነበረ። ግንኙነቱ ለሱ ልክ እንደነበረ ፍጹም ሆኖ ይሰራ ነበረ። የሚቀየርበት ምንም ምክንያት አልነበረውም። ምክንያቱም ፈቲያ እንዲቀየር የሚያደርግ ምንም ምክንያት አልሰጠችውም። ወሰን ልታስቀምጥ በሚገባት ጊዜ ሁሉ እሷ ይቅር ትለው ነበረ። ትታው መሄድ በሚገባት ጊዜ ሁሉ እሷ ትቆይ ነበረ። ታዲያ እሱ ለምን ይቀየራል? አይቀየርም። መለወጥም አልነበረበትም። በመቀጠል የተከሰተው ነገር ግን ራሷን ፈቲያን እንኳን ያስደነገጠ ነበረ። አንድ ቀን የጋራ ጓደኞቻቸው አህመድ ለሰዎች ዝም ብለን ጓደኛሞች ነን እያለ እንደሚናገር ነገራት። ፍቅረኛሞች እንዳልሆኑ፣ ምንም ቁም ነገር እንደሌለው፣ ዝም ብለው ጓደኛሞች ብቻ እንደሆኑ ከ2 ዓመታት በኋላ ፈቲያ በነገሩ ስትሞግት እሱ ግራ ገባው። እኔ ይህ ነገር ቁም ነገር ነው ብዬ መቼ ተናገርኩኝ አላት። ምን አይነት ግንኙነት እንደሆነ ታውቂ ነበር? እሷ ግን አታውቅም ነበር። በትዕግስቷ የሆነ ነገር እየገነባች ይመስላት ነበር። እሱ ነፃ ሆኖ ሲቀጥል፣ እሷ ግን በዚያው በማታለል እንድትቆይ እየተደረገች እንደሆነ አላወቀችም ነበር። በዚያ ምሽት ተታየደች። ለሳምንታት ያህል የአንድ ሰው ሞት የሰማች ያህል የሐዘን ስሜት ተሰማት። ትልቅ ፍቅር ስላጣች ሳይሆን 2 ዓመት ሙሉ ማንነቷን ስላጣች። ፈጽሞ የማይቀየርን ሰው እየጠበቅሽ ስለመሆኑ ምልክቶች። ታዲያ እንዴት ማወቅ እንችላለን? ማለቂያ በሌለው የመጠበቅ ጨዋታ ውስጥ መሆንሽን እንዴት ታውቂያለሽ? ምልክቶቹ እነዚህ ናቸው። ለራስሽ እውነተኛ ሁኚ። 1. ከባድ ውይይት ለማድረግ በሞከርሽ ቁጥር አረስ ይቀይራሉ፣ ዝም ይላሉ፣ ወይም አንቺን ነገሮች የምታጋነን ድራማ የምትሰራ እንደሆንሽ እንዲሰማሽ ያደርጋሉ። 2. በግንኙነታችሁ ውስጥ ያሉት ችግሮች በመጀመሪያው ወር ላይ ያወራችሁባቸው ተመሳሳይ ችግሮች ናቸው። ምንም የተቀየረ ነገር የለም። 3. ሰላም ለመጠበቅ ብቻ ጥፋትሽ ላልሆኑ ነገሮች ሁሉ ይቅርታ ስትጠይቂ ራስሽን ታገኘዋለሽ። 4. ብቻሽን ከነበርሽበት ጊዜ ይልቅ በዚህ ግንኙነት ውስጥ እያለሽ የባሰ ብቸኝነት ይሰማሻል። 5. ጓደኞችና ቤተሰቦች አንድ ነገር ብለውሻል፣ አንቺ ግን ለነሱ ተከላክለሻል። ነገር ግን በውስጥሽ እነሱ እንዳልተሳሳቱ ታውቂያለሽ። 6. ለመቁጠር ከምትችይው በላይ የመጨረሻ ዕድል ትሰጫለሽ። አሁን ይህን ስትሰሚ ራስሽን በአዎንታ እየነቀነቅሽ ከሆነ ቀድሞውኑ መልሱን አውቀሽዋል። አሁን ደግሞ መልቀቅ ለምን እንደ ውድቀት እንደሚሰማ እንመልከት። እንድታስታውሽ የሚፈልገው አንድ ነገር አለ። የማይጠቅምሽን ግንኙነት ትቶ መሄድ ማለት ተስፋ መቁረጥ ማለት አይደለም። ውድቀት ማለት አይደለም። ድክመት ማለት አይደለም። በቂ ፍቅር እንዳልተሰጠሽ የሚያሳይ ምልክትም አይደለም። ለራስሽ ልታደርጊው የምትችይው እጅግ በጣም ደፋር የጀግንነት ድርጊት ነው። ምክንያቱም በአሰቃቂ ነገር ውስጥ ለዓመታት መቆየት እና ይህ ታማኝነት ነው ብሎ ራስን ማሳመን ፍቅር አይደለም። እሱ ፍቅር መስሎ የመጣ ፍርሃት እንጂ። ብቻ የመሆን ፍርሃት፣ ከባዶ ለመጀመር መፍራት፣ ሌላ ሰው የማይፈልግሽ የመሰለሽ ፍርሃት፣ አሁን ትቶ ለመሄድ በጣም ብዙ ጊዜ ኢንቨስት ስላደረግሽ ያጣሽው የመሰለሽ ፍርሃት። ነገር ግን አስቢበት። የተሳሳተ ግንኙነት ውስጥ መቆየትሽ ቀድሞ ያሳለፍሻቸውን ዓመታት አያድንልሽም። ይልቁንም ወደፊት የሚጠብቁሽን ዓመታት ጭምር ነው የሚያሳጣሽ። ምህረት ከአእምሮ የማይጠፋ አንድ ነገር ነግራኛለች። እንዲህ አለች፣ በለቀኩበት ቀን እንደወደድኩት ተሰማኝ። ለ2 ዓመታት ሙሉ በከንቱ እንደባከንኩ። ከ6 ወራት በኋላ አንድ ነገር ተረዳሁ። እዚያ 2 ዓመት ከእንግዲህ ወዲህ ምንም አይነት ነገር ፈጽሞ መቀበል እንደሌለብኝ፣ እነዚያ 2 ዓመታት ከእንግዲህ ወዲህ ምንም አይነት ነገር ፈጽሞ መቀበል እንደሌለብኝ በትክክል አስተምረውኛል። ይህ በአክኖ መቅረት አይደለም። ይህ የወደፊት ህይወቴን ያዳነ ትምህርት ነው እንጂ። እውነተኛ ለውጥ በትክክል ምን ይመስላል? አሁን ግን ሚዛናዊ መሆን እፈልጋለሁ። ምክንያቱም አንዳንዶቻችሁ ነገር ግን በትክክል ለመቀየር እየሞከርኩ ቢሆንስ ብላችሁ እያሰባችሁ ሊሆን ይችላል። ለዚህም በታማኝነት ምላሽ መስጠት እፈልጋለሁ።
እውነተኛ ለውጥ እንዲህ ነው የሚመስለው። ቀጣይነት፣ ቋሚነት አለው። ከጠብ በኋላ ለጥቂት ቀናት የሚታይ መልካም ጸባይ ብቻ አይደለም። ትልቅ የፍቅር መግለጫ አሳይተው እንደገና ወደ ቀድሞ መጥፎ ልማድ መመለስ አይደለም። እውነተኛ ለውጥ ጸጥተኛ ነው። አንድ ሰው በተለየ መልካም መንገድ የሚገኝበት ነው። ይህን የሚያደርገው አንቺ ትቼ እሄዳለሁ ብለሽ ስላስፈራራሹ ሳይሆን እሱ ራሱ በጥልቀት አስቦበትና የተሻለ ሰው መሆን እንዳለበት ወስኖ ሲገኝ ብቻ ነው። እውነተኛ ለውጥ ሁልጊዜ እንድታስታውሽው፣ እንድታሰለጥኝው፣ እንድታስለምጂው አይፈልግም። አንቺ መግባትሽን ማበረታታትሽን ባቁምሽ ቁጥር እነሱ ማደጋቸው የሚያቆሙ ከሆነ ያ ለውጥ አይደለም፣ ትወና ወይም ትዕይንት ነው እንጂ። እንዲያከብርሽ ሁልጊዜ ማስታወስ የማያስፈልገው ሰው ውደጅ። በዚህ ሐሳብ ላጠቃልላችሁ እፈልጋለሁ። አንቺ ከመጠን በላይ አይደለሽም፣ በጣም ስሜታዊ አይደለሽም። የሚገኝልሽ ሐሳቡን የሚገልጽልሽና ነገሮችን ቀላል በሆኑበት ጊዜ ብቻ ሳይሆን በተለይ በሚከብዱበት ጊዜም ጭምር አንቺን የሚመርጥሽ ሰው በመፈለግሽ በጣም ብዙ ነገር እየጠየቅሽ አይደለም። ትክክለኛ ሰው ፍቅርን ለማግኘት መጣጣር፣ መስራት እንዳለብሽ እንዲሰማሽ አያደርግም። ትክክለኛ ሰው እሱን መፈለግሽ ሸክም እንደሆነ እንዲሰማሽ አያደርግሽም። ምህረት ይህን አግኝታለች። በመጨረሻ ወዲያውኑም ባይሆን ያለ ህመምም ባይሆን ግን አግኝተዋለች። ሌላ ሰው እንዲቀየር መጠበቋን ካቆመች በኋላ ራሷ በምትኮራባት ማንነት ላይ መገንባት ጀመረች። ፍቅርን በዚች አዲስ ማንነቷ ውስጥ አገኘች። ያንቺ ታሪክ ገና አላበቃ። ነገር ግን ገጾቹን ደጋግሞ ለሚቀድብሽ ሰው አዳዲስ ምዕራፎችን መጻፍሽን የምታቆምበት ጊዜ አሁን ሊሆን ይችላል። ይህ ቪዲዮ በውስጥሽ ያለውን ነገር ከነካው ከታች አስተያየት ጻፊልኝ፣ ንገሪኝ። አንድ ሰው እንዲቀየር ምን ያህል ጊዜ ጠበቅሽ? ስምሽን መጥቀስ አይጠበቅብሽም፣ እውነቱን ብቻ አጋሪ። እናም ዛሬ ይህን መስማት የሚፈልግ ሰው ካወቅሽ በዚያ የመጠበቅ ቦታ ውስጥ ተቀርቅሮ ያለ ሰው ይህን ቪዲዮ ላኪለት። ዛሬ የሚያስፈልገው መልእክት ሊሆን ይችላል። ስለ ፍቅር፣ ስለ መፎስ እናም መሆን ወደሚገባሽ እውነተኛ ማንነት ስለማደግ ይበልጥ ግልጽና ስሜትን በሚነኩ ይዘቶች ለማግኘት ሰብስክራይብ አድርጊ። በሚቀጥለው ቪዲዮ እንገናኛለን። ራስሽን ጠብቂ።